እግዚአብሔር በነቢዩ በኢሳይያስ አማካኝነት የተናገረው አረፍተ ነገር ነው። በአባታችን በመልአከ ምሕረት አባ አይናለም የ12ኛ ቀን የእረፍት መታሰቢያ የተገኛችሁ የሀገረ ስብከታችን የሥራ ኃላፊዎች፣ የወልዲያ ከተማ ቤተ ክህነት አስተዳደር የሥራ ኃላፊዎች፣ በጥቅሉ የቤተ መቅደሱ አገልጋዮች ሁላችሁም በየማዕረጋችሁ፣ ምዕመናን፣ ምዕመናት፣ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። ለእኛ በዕድሜያችን ላይ የንስሐ ዕድሜ ጨምሮ ለዚች ዕለት ለዚች ሰዓት ያበቃን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ወይበልዖ ምናሴ ለኤፍሬም ወኤፍሬም ይበልዖ ለምናሴ። ምናሴ ኤፍሬምን ይበላዋል፣ ኤፍሬምም ምናሴን ይበላዋል። እንደነገርኳችሁ ይህን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 21 ላይ ነው። ለእግዚአብሔር ፈጣሪያችን አንደበት ሆኖ ለእስራኤል ይህንን ቃል ያሰማ የነበረው መዝሙረኛው ልዑለ ቃል ኢሳይያስ ነው። ምን ማለት ነው? ምናሴ ኤፍሬምን ይበላዋል፣ ኤፍሬምም ምናሴን ይበላዋል ማለት እነዚህ ሁለት የተጠሩ ሰዎች ማለት ምናሴና ኤፍሬም የያዕቆብ ልጅ ዮሴፍ በግብፅ ምድር አስናት ወይም አስኔት ከተባለች ሴት የወለዳቸው ልጆቹ ናቸው። ያ ማለት የያዕቆብ የልጅ ልጆች ናቸው ማለት ነው። እንደምታውቁት ከ12ቱ የያዕቆብ ልጆች መካከል ከራሔል የተወለደው አንዱ ዮሴፍ ነው። ወንድሞቹ ቀንተው ባሪያ ብለው አባታቸው ሰውረው ለነጋዴዎች ለአሕዛብ ነጋዴዎች የሸጡት
ሰው ነው ዮሴፍ ማለት። ታሪኩን እንደምታውቁት ተሽጦ በሄደበት በባዕድ ምድር እግዚአብሔር አብሮት ስለነበረ በብዙ ፈተናዎች ሁሉ አልፎ በግብፅ መንግስት ትልቅ የመሪነት ቦታ ላይ የነበረ የረሃብ ዘመን ሲሆን ወንድሞቹን የሸጡትን የያዕቆብን ልጆችና አባቱን ያዕቆብን ያተረፈ ነው። ይህ ሰው ታዲያ አስኔት ወይም አስናት ከምትባል ሴት እነዚህን ሁለት ልጆች ወልደዋል። ማንና ማንን? ምናሴንና ኤፍሬምን። ምናሴ ትልቁ ልጁ ነው። ሁለተኛው ትንሹ ደግሞ ኤፍሬም ነው። ያዕቆብ እንደ 12ቱ ልጆች አድርጎ የባረካቸው ልጆች ናቸው ምናሴና ኤፍሬም። የ12ቱ ነገደ እስራኤል ስም ሲጠራ ከ12ቱ ከያዕቆብ ልጆች አንዱ የሆነው ዮሴፍ ስሙ አልተጠራም። ስሙ የተጠራው በእኒህ በሁለቱ ልጆቹ ነው፣ በምናሴና በኤፍሬም ነው። ርስት ሲካፈሉ ዮሴፍን ሁለው እንደ ያዕቆብ ልጆች እንደ 11ዱ ርስት የተካፈሉት እነዚህ ሁለቱ ልጆች ናቸው። ምናሴ የዮርዳኖስን ምዕራብና ምስራቅ ርስት አድርጎ የያዘ ሲሆን ኤፍሬም ደግሞ ሰሜኑን የእስራኤልን ምድር ርስት አድርጎ የያዘ ሰው ነው። እንግዲህ እነዚህ ልጆች ናቸው ነቢዩ ኢሳይያስ ከእግዚአብሔር በተረዳውና በሰማው ልክ ምናሴ ኤፍሬምን ይበላዋል፣ ኤፍሬምም ምናሴን ይበላዋል ብሎ የተናገረው። እነዚህ ሰዎች በመሰረቱ ማለት ኤፍሬምን ምናሴም በዚያ ዘመን የሉም። ይሄ ሰው ሲናገር የእስራኤል ልጆች ወደ ሀገራቸው ሲመለሱ አብረው የተመለሱም አይደሉም። አሁን ኤፍሬም የሚለው ምናሴ የሚለው የኤፍሬምን ልጆች የምናሴን ልጆች ነው። ምክንያቱም ኢሳይያስ ይህን ትንቢት ይናገር የነበረው ከ740 እስከ 668 ዓመተ ዓለም ቅድመ ክርስቶስ ባለው ዘመን የነበረ ነው። እስራኤል ወደ ርስት ሀገር የገቡት በ1406 ዓመት ነው ቅድመ ልደተ ክርስቶስ። ስለዚህ ኢሳይያስ በነበረበት ዘመን ኤፍሬም የለም፣ ምናሴ የለም። ግን እንዳሉ አድርጎ ምናሴ ኤፍሬምን ይበላዋል፣ ኤፍሬምን ምናሴን ይበላዋል ያለው የታላቅ ወንድሙ የኤፍሬም የታላቅ ወንድም ልጆች ማለት የምናሴ ልጆች
ከእግዚአብሔር ቁጣ የተነሳ ከጊዜ በኋላ የምናሴን ወንድም የኤፍሬምን ልጆች በሰይፍ የሚበሏቸው ሆኑ። የኤፍሬምም ልጆች የምናሴን ልጆች በሰይፍ የሚበሏቸው ሆኑ። ከዚህ የተነሳ ይሄ ነቢይ ምናሴ ኤፍሬምን ይበላዋል፣ ኤፍሬምም ምናሴን ይበላዋል አለ። ለዚህ ምክንያት የሆናቸው በዚህን ያህል የተጨካከኑበትን ምክንያት ሲገልጽ መቅሰፍተ መዓቱ ለእግዚአብሔር ታዊኢ ኩላ ምድረ፣ የእግዚአብሔር የቁጣው መቅሰፍት ወይም ጅራፍ ምድርን ሁሉ ታቃጥላለች ይላል። የእግዚአብሔር የቁጣው ጅራፍ የቁጣው መግረፊያ ምድርን ሁሉ ታዊኢ ታቃጥላለች። ወይከውን ሕዝብ ከመዋዕየ እሳት፣ ሕዝብ ሁሉ ማለት ሰው ሁሉ በእሳት እንደተቃጠለ ቋያ እንጨት ይሆናል። ከእግዚአብሔር ቁጣ የተነሳ የእግዚአብሔር ቁጣ ምድርን ሁሉ ታቃጥላለች፣ ትበላለች። በዚያን ጊዜ ሰው ሁሉ አለ ሰው ሁሉ እሳት እንደበላው ቋያ ይሆናል፣ እንጨት ይሆናል። ከእግዚአብሔር ቁጣ የተነሳ የእግዚአብሔር መቅሰፍት ነው ይህን የሚያደርገው። እንግዲህ እግዚአብሔር ተቀየማቸውና እግዚአብሔር አዘነና በታናናሹም በታላላቁም በሽማግሌዎቹም በወጣቶቹም እግዚአብሔር አልተደሰተም ይላል። በዚያ ዘመን ይህ ነቢይ በዚህ ምዕራፍ ላይ እንዳረጋገጠልን በሽማግሌዎችም አልተደሰተም፣ በባልቴቶችም አልተደሰተም፣ በወጣቶች በጎበዛዝቱ በቆነጃጅቱ አልተደሰተም። ሁሉም አመጹበትና እና ከዚህ የተነሳ የእግዚአብሔር ቁጣ ምድርን ትበላለች፣ ታቃጥላለች። ሰው ደግሞ እሳትን እንደሚበላው እንጨት ይሆናል። በእግዚአብሔር ቁጣ ይነዳል ማለት ምን ማለት ነው? በረሃብ ይቀጣል፣ በጦር ይቀጣል፣ በሰይፍ ይቀጣል፣ ይበላል ማለቱ ነው። ወኢይምህር ብእሲ እህዋሁ፣ ወንድም ለወንድሙ አይራራም ይላል። እግዚአብሔር ሲቀየም ተመልከቱ። እግዚአብሔርን ሰው አንድ ሆኖ ቢበድለውም አንድ ሆኖ ተስማምቶ ግን መኖር አይችልም። የሚገርም እግዚአብሔርን በመበደል አንድ ልንሆን እንችላለን። የሚገርመው ግን እግዚአብሔርን በድለን አንድ ሆነን አሳዝነን እርስ በርስ በፍቅር በአንድነት ግን መኖር አይቻልም። አንድነት እግዚአብሔርን የማስደሰት ምልክት ነው፣ ውጤት ነው። እግዚአብሔርን በድለን በፍቅር እንኖራለን ማለት አይቻልም ማለት ነው። ከዚህ የተነሳ አለ እግዚአብሔር ከኃጢአት የተነሳ ተቆጣ። ከቁጣው የተነሳ ደግሞ ምድርን ቁጣው ትበላለች። ሰው እሳት እንደሚያቃጥለው ቋያ ይሆናል። አሁንም ከቁጣው የተነሳ ወንድም ለወንድሙ አይራራም አለ። ወንድም ለወንድሙ አይራራም። ከዚህ የተነሳ ነው እንግዲህ ምናሴ ኤፍሬምን ይበላዋል፣ ኤፍሬምን ምናሴን ይበላዋል።
ይህም ሆኖ የሚገርመው ወበዝኒ ኢተመይጠት መዓቱ፣ ይህም ሆኖ ገና ቁጣው አልተመለሰችም ይላል። ቁጣው አልተመለሰችም። እዲሁ አዲሃ ልዕልት፣ ገና ሰውን የሚቀጣባት ስልጣኑ እንደተዘረጋች ናት እያለ ይሄ ነቢይ በዘመኑ ይጮህ ነበረ። ያውም እንደ እብድ እየተቆጠረ እንደ ሞኝ እየተቆጠረ ለሕዝብ እንደማያስብ እየተቆጠረ ይሰደብ ነበረ። ከጊዜ በኋላ እንደው ይህን በማለቱ ይህንና ይህን የመሳሰለውን ሰው ወደ እግዚአብሔር እንዲመለስ ከእግዚአብሔር የሰማውን በመናገሩ እንደ እንጨት በመጋዝ ተሰንጥቆ ነው የሞተው። ይሄ ነቢይ ሰሚ አጥቶ ማለት ነው። ሰሚ አጥቶ እንደ እብድ እየተቆጠሩ ያው ነቢያት ይታዩ የነበረው በዚያ ዘመን ልክ እንደ ሞኝ እንደ እብድ መዓት አውራ ግድ የለሽ ነበር የሚባሉት። እነሱ እንዲህ ቢሏቸውም እነሱ ግን የእግዚአብሔር አንደበት ነበሩ። ምናሴ ኤፍሬምን ይበላዋል እንዳለው የኤፍሬም ነገድ በምናሴ ነገድ ላይ ተነስቶ በሰይፍ በላቸው። የምናሴ ነገድ ተነስቶ የኤፍሬምን ልጆች በሰይፍ በላቸው። ሌላ ጠላት ሳይመጣ ማለት ነው። እና ይሄ የሆነው አለ እግዚአብሔር በሕዝቡ ኃጢአት ከመቆጣቱ የተነሳ ነው ይላል። እየሰማችሁ ነው? እያስተዋላችሁት ነው? የዛ ዘመን ሕዝብ የዚህ ዘመን ሕዝቦች እኛስ ሲያነጻጽሩት አንድ ሆኖ እግዚአብሔርን የዛ ዘመን ሕዝብ በደለው። ከዚህ የተነሳ እርስ በርስ እንዳይፈቃቀሩ፣ አንዱ አንዱን በምህረት ዓይን እንዳያየው፣ ወንድም ለወንድሙ እንዳይራራ የሚያደርግ መንፈስ ገባበት። ከዚህ የተነሳ የታላቅ ወንድሙ የምናሴ ልጆች የኤፍሬም ልጆች ቀርጥፈው በሏቸው። አረማውያን ሳይመጡባቸው፣ አሕዛብ ሳይመጡባቸው በሏቸው። የውጭ ዜጋ ሳይመጣባቸው፣ የውጭ ጠላት ሳይነሳባቸው በሏቸው። የምናሴ ልጆች የታናሽ ወንድሙን የኤፍሬምን ልጆች በሰይፍ በሏቸው ይላል። ያ ዘመን አሁን አይመስልም ወገኖች? ምን ልዩነት አለው? እስኪ ይሁት እንደው ምን ልዩነት አለው? እነማንን ነው በሰይፍ የምንበላቸው? እነማንን ነው በሰይፍ እየበላን ያለ ነው? እነማን ናቸው እየበሉን ያሉት? እስኪ ልብ ብላችሁ ይሁት። እስኪ ልብ ብላችሁ ተመልከቷት ኢትዮጵያን። እስኪ ልብ ብላችሁ ያለንበትን ሁኔታ ተመልከቱት። አይገርምም? የምናሴ ልጆች የኤፍሬምን ልጆች ቅርጥፍ አድርገው ይብሏቸው። የኤፍሬም ልጆች የምናሴ ልጆች የወንድማቸውን ያጎታቸውን የልጅ ልጆች ቅርጥፍ አድርገው በሰይፍ በሏቸው። ሁለቱም ለእግዚአብሔር ምቹ አልነበሩምና፣ ሁለቱም እግዚአብሔርን አላስደሰቱትም ነበርና፣ ሁለቱም ነገዶች ለንስሐ ዝግጁ አልነበሩምና እግዚአብሔር እርስ በርስ አባልጦ ጨረሳቸው። እና አሁን ኢትዮጵያ ላይ የምናየው ሰው በዚህ ልክ እንዲህ ሲሆን የምናየው ከምን ይመስላችኋል? ሁላችንም በእግዚአብሔር ዘንድ አመፀኞች ስለሆን
እግዚአብሔር ስለተከፋ እንዲህ አድርጎ እርስ በርሳችን አባላን፣ አንዳችን አንዳችንን በላን። ከዚህ የበለጠ ምን ምልክት ልናይ እንችላለን? ምዕመናን ምን ልናይ እንችላለን? እግዚአብሔር ከዚህ የበለጠ ምን ሊያደርግን እንጠብቃለን? እስኪ አስቡት። በእውነት ንስሐን እናውቃታለን ወይ? በድያለሁ እግዚአብሔር ሆይ ማለትን እናውቃታለን ወይ? ማን ነው ይህን የሚያውቅ? በእውነት ማን ነው ይህን የሚያውቅ? አቤት እኛ ምልስ ብንል እግዚአብሔር እንዴት እንደተመለሰ ነበረ፣ እንዴት ይመለስ ነበረ። ይሄ የምናየው መበላላት እንዴት ይጠፋ ነበር ወገኖች። የዛ ውጤት ነው፣ የኃጢአት ውጤቶች ናቸው ሰሞኑን ቅስማችንን ስብር ያደረጉት። የኃጢአታችን ውጤት የሆኑ እገሌና ገሌ ባልላቸውም የኃጢአት ውጤት የሆኑ ልጆቻችን ቅርጥፍ አድርገው በቤተ መቅደሱ ግቢ አባታቸውን በሉ። የምናሴ ልጆች የኤፍሬም ልጆች ቅርጥፍ አድርገው እንደበሉት አባታቸውን በጥይት ደብድበው በሉ። እና ይሄ ዘመን ከዛ ዘመን በምን ይለያል? እኛ ከዛ ሕዝብ በምን እንለያለን? እንዲህ እየተበላላል ግርም ነው እኮ የሚያደርገው ሰው እግዚአብሔርን ካለመፍራቱ የተነሳ እኮ ነው። እዚህ ግቢ ገብቶ ጥይት ይተኮሳል ወገኖች። እግዚአብሔርን ይፈሩ የነበሩ አባቶቻችን በነበሩበት ዘመን አንድ ሰው በድፍረትም ይሁን በስተትም ይሁን ሰው ቢገድል በሮ የቤተ ክርስቲያን ግቢ ከገባ አይገደልም አይደል አባቶች እናቶች? አይገደልም። አሁን ግን ከቤተ መቅደስ ግቢ ገብቶ ያውም አባቱ ምኑንም የማይጋፉበትን አባቱን በላ። ይሄ ትውልድ ወገኖች። ግን ይሄ ውጤት የማን ኃጢአት ነው ብንል የኔም የእናንተም ኃጢአት። ንጹሐንን እንዲህ የሚበላው ማለት እንደ ቀላል አታዩት። ይሄን ያህል ጨካኝ ትውልድ ካለ ምን ያህል እንዳመፅን በአንጻሩ ማየት ነው። የእኛን አመፅ በአንጻሩ ማየት ነው ወገኖቻችን፣ ማየት ነው። እንደዚህ አይነት ቅስም የሚሰብር ልብ የሚሰብር ነገር ማየት ከባድ ነው እና እግዚአብሔርን የሚያስብ ሰው እንዲህ አይነት ነገር አያደርግም። እግዚአብሔርን የሚያስብ ሰው፣ እግዚአብሔርን የሚፈራ ሰው እንዲህ አይሆንም ነበር። በዚህን ያልክ የእግዚአብሔር ቤት ተደፈረ። ቤተ ክርስቲያን ተደፈረች። መቼም አህዛብ አላደረጉት፣ አረማውያን አላደረጉት። የአምልኮት መልክ ያለው ኃይሉን ግን የካደ ነው ይሄን ያደረገው። ያደርጋል እኮ ሰው በእግዚአብሔር ቤት እያቃሰተ እያጣጣረ ሲሞት የሚደግፍ እንኳ አባቴ ምን ሆኑ? ይሄ የምሰማው የአባቴ ድምፅ ነው። ቀድሰው ያቆረቡኝ የአባቴ ድምፅ ነው። አገልግለው አስተባብረው ያበሉኝ የሚመግቡኝ የአባቴ ድምፅ ነው ብሎ የሚባንን ጎረቤት የሌለበት ቤት ወንድሞቼ
ከመቾቹ ሰሚዎቹ ይገርማሉ። ከመቾቹ ከተኳሾቹ ሰሚዎቹ እንዴት ጨከኑ ወገኖች! እንዴት ልባቸው ደነደነ! እግዚአብሔር ምን ይለን ይሆን? በእውነት እንዲህ ተባብረን እሳቸውንስ አሳረፍናቸው። ሲያጣጥሩ እየሰማችሁ ዝም ያላችሁ እረፍት ታገኙ ይሆን? በምድር ላይ የህሊና እረፍት፣ በሰማይ ደግሞ የዘላለምን እረፍት ታገኟት ይሆን? እሳቸው ግን አረፉ። አሳረፋችኋቸው። እናንተ እረፍት አጣችሁ። እናንተ እረፍት አጣችሁ ወንድሞች። እናንተ የእረፍት ቤታችሁን ዘጋችሁ። እሳቸውን ግን አሳረፋችሁ። በእውነት ምን ያህል ጨካኞች እንደሆን እግዚአብሔርን መፍራት ከልባችን ምን ያህል እንደተወሰደ አስቡት። አባ አይናለም በቀለፈውም እንዳልኩት ስርዓተ ቤተ ክርስቲያን ይጠበቅ፣ እናንተ የምትተዳደሩበት ገንዘብ ይጠበቅ ከማለት ውጭ ኃጢአት የሌለባቸው መሆናቸውን አብሮ የሚሰራ ሰበካ ጉባኤውም ይመሰክራል። እኔ ብቻ አይደለሁም፣ ይመሰክራል። እንደው ክፉ ሰውስ ቢሆን ያ ክፉ ሰው እዚህ ወድቀውላችኋል ማለት ነውር ነው? በእውነት ወደየት እየሄድን ነው? ወደየት እየሄድን ነው ወገኖች? ልብ ብላችሁ ልብ ብለን ራሳችንን እንመልከት። አባቶቻችን የምዕመናን ልብ ሰበር ነው። የምዕመናንን ልብ ሰበር ነው በእውነት። ብቻ የተለያዩ ሽማግሌዎች መጥተዋል ሰሞኑን እኔ ጋር። በቅጡ መነጋገር አልቻልንም። እንባቸው እየቀደመ ስሜታቸው እየቀደማቸው በቅጡ ማውራት አልቻልንም። ይህ ሁሉ እንባ ምን ያደርገን ይሆን? እና ኤፍሬም ምናሴን ይበላዋል፣ ምናሴም ኤፍሬምን ይበላዋል እንደተባለው እንዲህ ተበላልተን ማለቃችን የሚገርም ነው። እና ዛሬ መሰባሰባችን ወገኖቻችን ለሳቸው ልናለቅስ አይደለም፣ እንደው ስለኛ ግን ልናለቅስ ይገባል። ምልስ ብለን በየራሳችን ንስሐም ልንገባ ይገባል። ኃጢአት ይህን አድርጓልና፣ ኃጢአት የእግዚአብሔርን ቤት አስደፍሯል። ኃጢአት የእግዚአብሔርን አገልጋይ እንዲህ አስገድሏልና ንስሐ ልንገባ ይገባል ለማለት ለመመካከር ነው የመጣ ነውና እግዚአብሔር ልባቸውን ይመልስ ነው የምንለው። ልባቸውን ይመልስ፣ ለሳቸውም ዕረፍተ ነፍስ ይስጥልን። ወስብሐት ለእግዚአብሔር አሜን።